ሰንበት ዕለት ሐዘን ባናበዛ በሰንበት ዕለት መርዶ ባንናገር እንዴት ደስ ባለኝ መሰላችሁ። ግን አልሆነም እና ስራ አስኪያጅ የቤተክርስቲያን ስራ አስኪያጁን ገለውታል። ምንድነው የተፈጠረው የሚለውን ነገር እንግዲህ እንመለከተዋለን። እኚህ የምትመለከቷቸው ካህን ናቸው። ከብፁዕ አቡነ ኒቆዲሞስ ጋር አብረው የምትመለከቷቸው ማለት ነው። ብፁዕ አቡነ ኒቆዲሞስ በፊት እንግዲህ የምስራቅ ሐረርጌ የበላይ ጠባቂ ነበሩ። ሀገረ ስብከተ ስራ አስኪያጅ ዋናው ነበሩ፣ እሳቸው ነበሩ። ከዛ በኋላ ሁለት ሀገረ ስብከት ተጨምሮላቸው ነበረ፣ የምስራቅ ወለጋና የሻምቡ ደርበው እንዲያገለግሉ። ስለዚህ የምስራቅ ሐረርጌ፣ ምስራቅ ወለጋና ሻምቡ ሀገረ ስብከት ሊቀ ጳጳስ ሆነው እንዲያገለግሉ ነበረ። እሳቸው እንግዲህ ሄደው ካገለገለው በኋላ እኚህም ስራ አስኪያጅም ህዳር ጽዮንን ለማክበር በቦታው ተገኝተው ነበር፣ እንደ ዋና ስራ አስኪያጅነታቸው ማለት ነው። የተጠለፉት ህዳር ጽዮንን አክብረው ሲመለሱ በሸኔዎች ታግተው ተወስደው ነበር። እሳቸው ብቻ አይደለም ሌሎችም ጭምር ነበር አብረው ታግተው የተወሰዱት። የተገደሉት ትናንትና ነው። ትናንትና ምሽት 3 ከምናምን ሰዓት ወይ 4 ሰዓት አካባቢ ላይ ነበር መረጃው የደረሰኝ። ያው ቪዲዮ ላይ መስራት ስላልቻልኩኝ ነው። እንግዲህ በዓሉን አክብረው ህዳር ጽዮን ማርያም ያከበሩት በሆሮ ጉድሩ ወለጋ ሀገረ ስብከት ስር በምትገኟ በሀራቶ ማርያም በዓሉን አክብረው ሲመለሱ ሻምቡ ከተማ መዳረሻ አካባቢ ላይ ሲደርስ ነበር እንግዲህ ሸኔ የተባለው የእስልምና ቡድን ወስደዋቸው እሳቸው ብቻ አይደለም ሌሎችም የሀገረ ስብከት ሰራተኞችንም እንዲሁ ሌሎች ወጣቶችንም ሴቶችንም ሁሉን ነው አካተው ወሰዱት የነበረው። እንግዲህ ከነዛ መካከል ላይ አብዛኞቹ ወደ ቤታቸው ተመልሰዋል። ትናንትና የተገደሉት 2 ናቸው። አንደኛው እንዳልኳቸው የሀገረ ስብከቱ ዋና ስራ አስኪያጅ የሆኑት መልአከ ኤዶም ቀሲስ ዱጉማ ኡፋ የተባሉት ሲሆኑ ሁለተኛው ደግሞ የማህበረ ቅዱሳን አገልጋይ ናቸው። የትርፍ ጊዜ አገልጋይ ይባላል። የትርፍ ጊዜ በደሞዝ ሳይከፈላቸው መደበኛ አገልጋይ ሳይሆኑ ነገር ግን የክህነትን ስራ የትምህርትን ስራ እየዞሩ የሚያስተምሩ የትሩፋት አገልጋዮች አሉና እንግዲህ የትሩፋት አገልጋይ የሆኑት ቀሲስ ደሳለኝ ነሞምሳ ይባላሉ። እሳቸው የመንግስት ሰራተኛ ናቸው። ተጨማሪ ደግሞ ቤተ ክህነት ላይ ደግሞ ቤተክርስቲያን ላይ ያገለግላሉ። የማህበረ ቅዱሳንም አባል ናቸው። እንግዲህ ሁለቱ ትላንትና ተገድለዋል። መልአከ ኤዶም ቀሲስ ዱጉማ ኦፋ እና ቀሲስ ደሳለኝ ነሞምሳ ይባላሉ። እንግዲህ ስራ አስኪያጁ የሻምቡ ተወላጅ ነበሩ። እግዚአብሔር አምላካችን ዕረፍተ ነፍስን ከቅዱሳን ጎን እንዲያኖራቸው እግዚአብሔር አምላካችን